ሰላም ውድ የቻናሌ ተከታታዮች እንዴት ናችሁልኝ? ዛሬ ኒኮ ጋር ነኝ። ማይ ፋሚሊ ደህና ናችሁልኝ? እንግዲህ ኒኮን ከየት መሰላችሁ እንዲህ ፈንቅዬ ያመጣሁት? ፈንቅሎ ነው ያመጣሁት። እውነት ነው፣ ተፈንቅዬ የመጣው ልጅ ነኝ እመስላለሁ፣ ግን አልፈነቀለኝም። አንዳንዴ እኛም ፌመስ ለመሆን ስንሮጥ ፌመሶች እናገኛለንና የእነሱን ትምህርት ደግሞ እኔ ፌመስ አይደለሁም። በመጀመሪያ ጌታ የተመሰገነ አሜን አሜን። ፌመስ አይደለሁም። ማያውቀኝ አይደል? አታውቁትም? አሁን ይሄን ሰው አታውቁትም? ትንሽ ቲክታክ መንደር ላይ ትንሽ ልታወቅ ይችላል። በነገራችን ላይ ቲክታክ ላይ በጣም የሚገራርሙ ስራዎች የሚሰራ ምርጥ ልጅ ነው እና ቤተሰቦች እንግዲህ ዛሬ እሱን ለመጠየቅ ሰፈሩ ድረስ ከቻሳ ብዬላቸዋለሁ ማይ ፋሚሊዎቼ እና ዛሬ የሆነ ጥያቄዎች ይዤ መጥቻለሁ። ሰምቼለታለሁ፣ ከጓደኞችም የመጣበትን ወይ ሰምቻለሁ። እንግዲህ ዛሬ ጥያቄዎች ጠይቃለሁ። አንድም ጥያቄ መዝለል አይቻልም፣ እንመልሳለን። ማይኮ ምን አይነት ልጅ ነው? መጀመሪያ ላይ ማይኮ ማን ነው? እሱን ንገሪኝ። ማይኮ እኔ ነኝ። እሺ ማይኮ በቃ ተውኔት የሚወድ ልጅ ነው። ለተውኔት ብዬ ነው የዚህ ከተማ የአዲስ አበባ ልጅ አይደለም፣ የተጀራ ልጅ ነው። ግን ያው ተውኔትም ብለን እዚህ መተን ተፍ እያለን ነው። በቃ ማይኮ አሁን ማለት በቃ እንዲህ ነው። ማይኮ በቃ ተዋናይ ነው። ቲክታክ ላይ ይንቀሳቀሳል። ቲክታክ ላይ እግዚአብሔር ይመስገን ቆንጆ ተከታዮች አሉ። ዩቲዩብም ላይ አፍላ ፍቅር ተከታታይ ድራማ ላይ ይሰራሉ። በቃ ስራ ነው የኔ ህይወት። እንግዲህ ማይኮ እንደሰማችሁት ነው። ክፍለ ሀገር ልጅ ነህና ማይኮ እንዴት ነው የክፍለ ሀገር ልጅ መሆን ወደ አዲስ አበባ ስትመጣ? በጣም ስትራግል አለው። እኔ እንዳጋጣሚ ወንድም አለ ብሩክ የሚባል ነው፣ ወንድሜ ነው። ነገራቶች እንዲቀሉልኝ ያረገልኝ ማለት እንደ እንትን ቢሆን በጣም ከባድ ነበር። እኔ ስመጣ እዛ ቲክታክ እንደምሰራ ምናምን ስራዎችን ሲያይ ምናምን በቃ እኔ ጋር ነው አለኝ። እሱ ጋር አምጥቶ ምናምን እሱ ነበር እስከሆነ እኔ በድለውትን ትበላለህ፣ እኔ ጠጣሁትን ትጠጣለህ ምናምን ብሎ በቃ የምር ማሏሽ በቃ ከግቢ ተመርቄ ምናምን ነበር ቲክታክ የምሰራው። ከግቢ ተመርቀ ወጥተህ ቲክታክ መስራት ማለት በጣም ከባድ ነው። በተለይ እንደዚህ ገንዘቡን ልኮ ብዙ ነገር አውጥቶ ላስተማረ ፋሚሊ በጣም ከባድ ነው እና በቃ እኔ አይከፍለኝም፣ ግን በቃ ቲክታክ ሰራ ነበር። አላውቅም፣ ፓሽንን እየተከተልኩኝ ነበር ምናምን። ከዛ ያ ቡቡን ጣለልኝ። ቡቡ ደግሞ ብዙ ህይወቴ ላይ ብዙ ነገሮች እንዳደረግ ያለኝን አቅም አውጥቼ እንዳሳይ ከረዱኝ ሰዎች ውስጥ አንደኛው ወንድሜ። አንዳንዴ የስጋ ወንድሜ አይደለም፣ ግን አሁን ሳወራህ ራሱ ወንድሜ ብዬ ነው ያወራው እና እዚህ አምጥቶ ብዙ ነገሮችን አድርጎ ሲበርደኝ የራሱን ነገር አለብሶ ምናምን እግዚአብሔር ይመስገን አሁን ላለሁበት ያደረሰኝ እሱ ነው እንጂ መጀመሪያ ከዩኒቨርሲቲ ስመጣ ቡታጀራ ቲክታክ በምሰራበት ታይም ቡና ላልጋብዝ ይችላል። እመቤቴ እንደዚህ አይነት ማንነት የነበረ ልጅ ነው። አሁን እግዚአብሔር ይመስገን። ክብር ለወንድሞቻችን አይደለ? የምር ደስ ይላል። አንዳንዴ ለጥበብ የሚከፈል ነገር በጣም ደስ ይላል አይደል? አሁን በዚሁ ዝም ብዬ ልቀጥል። በዚህ ታይም ላይ ይሄን ጥያቄ መጠየቅ አልፈለኩም ነበር፣ ግን ዝም ብዬ በዚሁ ጠይቀህ አሁን አንዳንድ ሰው ዝም ብሎ ከመሬት ተነስቶ ትወና ውስጥ የሚገባ ይመስለዋል እና በጣም ብዙ ጊዜ ቲክታክ ላይ ዩቲዩብ ላይ የሚጠይቁኛል እኔ ራሱ እስኪ አንተ እንዴት መግባት እንዳለባቸው ንገራቸው። በቃ ማለት ስራ ግን እንዳለው ነገራቸው። ተዋናይ ደግሞ የራሱን አቅም ሚዲያ ላይ ያወጣል እንጂ አሰራ ማለት። እስኪ ስለሱ ነው ነገር በላቸው። በነገራችን ላይ ትንሽ እኛ ጋር ያለው አመለካከት ለየት ይላል። አሁን ለምሳሌ ኢንቦክስ የሚላኩልኝ ነገሮች ብነግርህ በጣም እስኪ አፈምሰኝ ነው የሚሉት። ሰውየው ማርያምን እዛች ጋር ለመቆም የሄደበትን ፍዳ የሚያውቅ አንድ ሰው የለም። ያየውን አፈር ግጠ ምናምን ነው ሚዲያ ላይ አንዳንዴ እንዲህ ወጥተሽ ስትታይና ስትሰሪ ያለው ነገር በጣም ልዩነት አለው። መቤቴ ወደቅ፣ መሰበር፣ መነሳት፣ መቆሸሽ በጣም ብዙ ነገር አለው። ሚዲያ ላይ ስላለህ ብቻ ለምሳሌ ቲክታክ አይከፍልም። እኔ ለቲክታክ እንዴት እንደምሆን ምናምን ባክግራውንድ ቲክታክ ነው። እዚች ጋር እንድቆም ምናምን እቺ ኢንተርቪው እንኳን እንዳደረግ ያደረገኝ ቲክታክ ነው። ይሄ ሀቂቃ ነው ምነግርህ ማለት ነው። በቃ ብዙ ሰዎች ከኔ ጋር መቀመጥ እንዲፈልጉ ያደረጋቸው ከመድኃኔዓለም በታች በቃ ይሄ ፕላትፎርም ላይ መጥቼ ምናምን በመንቀሳቀስ ነው። ገባ እና ሲላኩልህ እስኪ አፈምሰኝ ይሉሃል።
እሷ ጥያቄ ራሱ ደርሳብኛለች። ለዛ ነው እንደናንተ ትልቅ ፎሎወር የለኝም ቲክታክ ላይ ግን ገና አሁን በዚህ ባለኝ 60 ሺህ ምናምን ተከታይ ባለኝ እንኳን አፈምሰኝ ድራማ አሰራኝ ምናምን ነው። አሁን ደስ ይለኛል እኮ ባሰራችሁ፣ ግን ስትሰራ የራሱን የቻሉ እንትኖች አላቸው ገብቷል። እና እሱ ነገር ትንሽ ይከብዳል። እና ወደ ራሳችን ስንመጣ ደግሞ ወደ ማይኮ ስንመጣ ማይኮ የአሁኑ ላይ እኔ ምነግርህ በተለይ አሁን ሰንበዲ ስለተለወጠ እለወጥበታለሁ ብለህ መምጣት ምናምን ያለብህ ነገር አይደለም። የፓሽን ጉዳይ ነው። ትወደዋለህ። እኔ ነገሩን በጣም ነው የምወደው። ሱስ እስኪሆንብኝ ተውኔት አንዳንዴ ቅድም እያልኩ ነበር ልክፍት ነው ምናምን ብያለሁ አይደል? ጀስት የዛን ያህል ግን አንዳንድ ሰዎች አንተ ስለተለወጥክበት የሚሰሩት ሰዎች አሉ። ችግሩ ምን እንደሆነ ታውቃለህ? ለምሳሌ አርት የእንጨት ይሄ እንትን ተውኔት የእንጨት ስራ ብቻ ቢሆን ተደብቀህ ነው የምትሰራው። አሁን ፊት ወጥተህ ስለምትታይ ምናምን ሰው ጀስት እዛች ጋር መውጣቱ ምናምን እኔ ያንን ነገር በጣም ነው የምወደው። ስለምወደው ነው የምሰራው። ስለታወቅኩበት ልታወቅበት ስለምችል አልሰራው። ስለታወቅኩ ከሆነማ አሁን አቆማለሁ። ቪዲዮ እኮ 2 ሚሊዮን 3 ሚሊዮን እየታየ ነው። አቆማለሁ። ስለ አፍላ ፍቅር እስኪ አንተ የግልጠይቀና አፍላ ፍቅር ልገባ የቻልክበት ነው ማለት አፍላ ፍቅር ስገባ እንዴት እንደበረቀብኝ ከክልል ከተማ የመጣ ልጅ አፍላ ፍቅር ሲገባ ሊሰማው የሚችለውን ስሜት አስብ። መቤቴ ለእኔ አንድ ስቴፕ ከፍ ማለት ነው። ልክ እንደ እንትን ነው ያሉኝ። ደወለልኝ አፍላ ፍቅር ምናምን ፈልገን እሺ እንዲህ ነው የምንከፍለው። ኧረ ጭራሽ እንደዚህ እሺ እንደዚህ ጭራሽ እኔ ስለ ገንዘብ ሲያወራኝ ገንዘቡ ሀሳብ ጭንቅላቴ ላይ አልነበረም። ስለምንም ሲያወራኝ ሀሳቡ አልነበረኝ ምናምን ጀስት መግባቴ ዘች ጋር መቆሜ ለወንድሜ ነው የደወልኩለት ለቡቡ ቀደም አፍላ ፍቅር እኮ ተጠራው ምናምን አለ። እንዴት ነበር ወንድም? ኧረ በጣም ነው ደስ የሚለው። አንተ የለፋህለት ነገር ፍሬ አፍርቶ ስታየው ምናምን በጣም ደስ ይላል ብዙ ጊዜ እና የሆነ እሱ የከፈላቸው ዋጋዎች ስላሉ ለኔ ስነግረው በጣም ነው ደስ ያለው። ከዚያ አንቺ አፍላ ፍቅር ድምቀት ይለኛል እንደገባው ምናምን የተሰማው እና ስቲል በደንብ ብዙ ነገሮች እንዳቀርቁኛል። የምር በጣም ደስ ይላል። እኔም አውቀዋለሁ ማለት እኑ ላይ ሲገባ የነበረውን እንትን አውቀዋለሁ። እና እኔ በነገራችን ላይ አይተህ ከሆነ ማለት ነው በጣም ብዙ አርቲስቶች የክፍለ ሀገር ልጆች ናቸው። ዋው እንትን ነው የመልፋትና ያለመልፋት። ያ እኔም የሚገርመኝ ነገር ነው እሱና እሺ ከአፍላ ፍቅር ውጭ የሰራው ስራ አለ እንዴ? አው ልንገርህ፣ እንደውም መቤቴን የመጀመሪያ ፊልም ነው የሰራሁት። መጀመሪያ ቲክታክ ላይ 200 ምናምን ሺህ ተከታይ አለኝ። የራይድ ከፍዬ ምናምን ነው የሰራሁት ፊልሙን። በራሴ ወጪ ነበር የምሄደው። ማርያም ፌመስ እኮ ነኝ፣ ግን እንደ ፌመስ አክታ ብዙም አላረግም ነበር። ከዛ ምን ሆነ ሰራ የትራንስፖርት እየከፈልኩ ምናምን ሄድኩኝ። 4 ሲን ያለኝ 2 ቀን የተመላለስኩት 2 ቀን ተመላለስኩኝ። የሚኪ ቦርጮ ጓደኛው ሆኜ ነበር የምሰራው እዛ ላይ። ኦኬ ከዛ ሚኪ ቦርጮ ምናምን አፍላ ተሰራ ነበር እጂ 3 ሲን ነው 4 ሲን ሰራውኝና የእንትኑም አልሰጡኝም የትራንስፖርትም አልሰጡኝም። ከዛ እንትን አለ ቀጠለ። ፊልሙ ተለቀቀ እና ተምሌል ላይ እነ ሚኪ ምናምን ናቸው። የተፈጠረውን ልነግርህ ነው። እሺ ተምሌል ላይ እነ ሚኪ ናቸው ምናምን። ከዛ በቅርብ ጊዜ ፊልሙ ድጋሚ ተለቀቀ። ተምሌል ላይ እኔ ነኝ የወጣሁት። መቤቴን ማርያምን ተመስካውላ ተመሱ የሆነ ካስቴጀንት አለ ላከልኝ። ከዛ እኔ ነኝ ተምሌል ላይ አየህ ጊዜ አለኝ። ጊዜ እንትን ያደርጋል ማርያምን። የዛኔ ምንም ቫልዩ የሌለኝ ሰው ነኝ ማለት 200 ሺህ እኮ ተከታይ አለኝ፣ ግን ለነሱ ቫልዩ አልነበረኝም። ስለ አንዳንዴ እንደ መሰለህ ቲክቶክ ላይ ብቻ የሚታወቅ ሰው አርት ላይ እንትን ድራማ ላይ ምናምን ብትገባ ብዙም ለውጥ ላታመጣ ትችላለህ። ግን አንተ እድል ደግሞ ደስ ይላል የምር። እና አሁን አፍላ ፍቅር ላይ እንዴት ነው የእንትናን ካራክተር ነው ያስከውና ቾምበላላ የቾምቤ ገጸ ባህሪ ነው ያስኩት። ቾምበላላ እንዴት ነው? ቾምቤ ደህና ነው፣ ደስ ይላል። ደስ የሚል ልጅ ነው፣ የዋህ ነው። ስለዚህ ምን አይነት እንትን ያዘው?
ቾምቤ ምን አይነት መሰለህ? ቾምቤ በጣም ደስ የሚል ገጸ ባህሪ ነው ማለት በረከቴም ነው ለእኔ ብዙ ጊዜ። አሁን ስሜ ሚኮም ቾምቤ ነው ባይሆን ቾምቤ። እንዲያውም እናቴ ለባል ሄጄ ምን ሲሏት የቾምቤ እናት ሲሏት ሰምቻለሁ። እና ቾምቤ አሪፍ ነው፣ በጣም ሰው ተቀብሎታል። ማርያም እስክደነግጥ ድረስ ደስ ይላል። አዎ ስልሽ እንደዚህ አይነት ወጣ ያሉ ካራክተሮች ደግሞ ይወደዳሉ። አዎ አዎ፣ ትንሽ ቾምብላ ዱርዬ ነች ምናምን ሞኝ ነች። አይ እኔ ይመቸኛል። አየዋለሁ አንዳንዴ እኔ ነገራችን ላይ ያንተን ሲን እና እንዴት ነው እስኪ ቾምቤ ወይ ደግሞ ሚኮ ከድራማ ውጪ ከአርት ውጪ ያለው ላይፍ እንዴት ነው? እኔ ያው የቡታጀራ ልጅ አይደለሁ። አዲስ አበባ ስመጣ ማሏሻቸው ጓደኛ የለኝም። እንዲህ ወክ ምናምን ጓደኞቼ የኔ ፋሚሊዎች በቃ ፋሚሊዎቼ ማለት ነው አሉ ጓደኞቼ እዚህ ያሉት። ከዛ ውጪ ግን ከነሱ ውጪ አሁን አብረን ጊዜ ምናምን የምናሳልፍ አይነት ሰው የለም። ኖርማል በቃ ላይፍ ነው። ግን አብዛኛው ህይወቴ እንትን ነው እዚህ በቃ ሚዲያው ላይ ነው ሙሉ ነገር። ኤዲቲንግ ራሴን የሚሰራው፣ ጽሁፎችን ራሴን የምጽፈው። ቲክታክ ላይ የምታያቸው ጠቅላላ የራሴ ጽሁፎች ናቸው። ኤዲቲንግ ራሴ ነኝ። በቃ ቲክታክ ላይ የምሰራቸው ነገሮች ላይ የሚያግዙኝ ሰዎች ቢኖሩም ኢነርጂ በጣም ማሳርፈው እኔ ራሴ ነኝ። ካሜራማን አለኝ በጣም ምርጥ ልጅ። በቃ ያው ተባብረ ቲምወርክ ነው በነገራችን ላይ እንትን አይደል? ያው የሆነ ሚዲያ ሲጀመር አርቲስት ቲምወርክ ቲም ካልሰራክ አይመጣም። አዎ ደግሞ ያለፈው አመት እንትን ክሬቲቭ አዋርድ እጩ ስለነበርኩኝ ቲክታክ ክሬቲቭ አዋርድ ላይ እጩ እንዴት ነበር እሷን ነገር እንግዲህ ቀጣይ እበላለሁ ብዬ ነበር ግን እበላለሁ። አረ ቮት እንድታረጉት በነገራችን ላይ ቀጣዩ ሲጀመር እኔ ቀድምሻለሁ። እኔ በሊፕሲንግ ነው የምቀድመው። አሁን ጥያቄ ትንሽ የቅድም የጠየቁት ጥያቄ ትንሽ ክላሽ አደረገኝና እንዴት ነው ቾምቤ ጮኛ ፍቅረኛ አለው? ፊቴ የተመሰገነኝ ፍቅረኛ የለኝም። ስልኬን አስቀምጥልኝ ከስር እጣ ማስገባት ትችላላችሁ። እጣ ይቻላል በነገራችን ላይ እኔ በወንድሙ በኩል ይቻላል። እንዴት ምን ትላለህ? እስኪ አንተን የምትፈልግ ሴት ካለች ጥሎሽ ባንተ ነው በሷ? ኧረ እኔ ማልጠቅም ደደብ ሰው ነኝ፣ ማረባ ሰው ነኝ። እና ጥሎሽ ባንተ ነው ማለት ነው? እግዚአብሔር ብቻ ነው የሚፈልገኝ፣ ሰው እኔን አይፈልገኝም። ኧረ አንጀት እየበላ ነው በነገራችን ላይ አንጀት እኔ አይደለሁም አንጀት እየበላ ነው። እና ማይኮ ከዚህ በኋላ እንግዲህ ዩቲዩብ ላይ እኔም አሪፍ አሪፍ ስራዎች ይዤ ለመምጣት እያሰብኩኝ ነውና በነገራችን ላይ አጋጣሚ ተገናኝተን ነው ዛሬ ኢንተርቪው ያደረኩት። ኢንተርቪው ሳላደርግ አለቅም ብየው ነው። ምን ትይኛለሽ? አሁን ምን ትመክሪኛለሽ ስለ ዩቲዩብ? እስኪ የኔ አባት የሞከረ በጣም ያገኛል። እኔ ማምንበት አንድ ነገር አለ። አንተ ያመንክበትን ነገር ስትሰራ ሁሌም ውጤታማ ትሆናለህ። እንደ ሰነፍ ሰው ማሰብ አልፈልግም። ቲክታክ ስሰራ ቲክታክ ብቻ ነበር የምሰራው። እንትንህን አታስፋ ምናምን ሳይሆን ወደ ጎሌ ለመሄድ ያ መንገድ መረጥኩኝ። በዛ መንገድ ሄድኩኝ። የምፈልጋቸው ነገሮች አሉ። ራሴ ዩቲዩብ አካውንት አለኝ። አሁን ድራማ እሰራለሁ፣ ቲክታክንም እሰራለሁ። እና የሰው ልጅ ከሰራ ከጣረ ምናምን ሀብታም ነህ። እግዚአብሔር ይመስገን ለራሴ አላንስም። እንግዲህ ቤተሰብ ያው ፍቅረኛ የለኝም ብሏል። ትዳር የለውም። ፍቅረኛ ከሌለ ትዳር ለካ የለም። ግን ፌመስ አክተር ነው፣ ፌመስ ዩቲዩበር ነው፣ ፌመስ ቲክቶከር ነው። ኧረ ጌታን እንደዛ አይደለም። እኔ ፌመስ አይደለሁም፣ ግን እግዚአብሔር ይመስገን ለራሴ አላንስ ይበቃኛል። አረ በቂሽ ነው፣ አራዳ ልጅ በቂሽ ነው እውነት። እና ቤተሰብ እሺ፣ አሁን የሆነ እንትን ላደርግሽ ቻሌንጅ ላደርግሽ። ይህን ዩቲዩብ አሁን አንተ ኢንተርቪው ያደረኩትን በእርግጠኝነት በጣም ብዙ ሰዎች ያዩታል እና ስንት ሺህ ቪው እና ስንት ሰብስክራይብ ቢገባ? ስንት ሰብስክራይብ ነው ያለው? 14300 ሰብስክራይብ አለኝ። 20 ሺህ ትገባለህ በእኔ ቪዲዮ። የኔም ቤተሰቦች አምናቸዋለሁ። እኔም ሼር ስለማደርገው ቪዲዮ 20 ሺህ ትገባለህ። እዛ ቪው በቃ ያ 10 ሺህ እንኳን ከታየ በቃ 10 ሺህ እንደዚህ ከታየ ለኔ ምን ታደርግልኛለህ? ምን ትጋብዘኛለህ? ወይ ደግሞ ምን አይነት ቪዲዮ ነው ጋብረህ ትሰራለህ? እጋብዝሃለሁ። ስጋብዝህ ቪዲዮ አለ፣ ቭሎግ አለ፣ ነገር ጋብዘዋለሁ። በቭሎግ ነው የምጋብዝህ እንዳድረሷት። እኔ ደግሞ ቭሎጉን ሽንት ቤት እንገባው እንቀርጻለን። እኔ ደግሞ ልንገራችሁ ይሄ ቪዲዮ ከ30 ሺህ ቪው በላይ ከታየ ይታያል። ከ30 ሺህ በላይ ቪው ከታየ 20 ሺህ ሰብስክራይብ ከገባ ማለት ነው ያበደ ምሳ ጋብዛለሁ ከነ ካሜራማኑ። የታባቱ ከነ ካሜራማኑ ይጋበዛል። የታባቱ ይጋባል።
እና በዚሁም መልኪ 5246 ቲክቶክ ነው በዛው ፎሎ አድርጉ። ተጎድቻለሁ፣ ምግብ ያስፈልገኛል ፋሚሊ። እንግዲህ በቀጣይ ስራዎች አብረን እንደምንገናኝ በጣም እርግጠኛ ነኝ እና ደግሞ የሆነ ነገር ብቻ ድራማም ቢሆን እንደምንገናኝ እርግጠኛ ነኝ። አዎ እንሰራለን ጌታ። በቅርቡ እስኪ በቅርቡ ያበደ ነገር የሆነ ነገር ይዘንላችሁ እንመጣለን። ሁላችሁም ፋሚሊዎች እኔን የምታውቁኝ እኔ የምትወዱኝ ስራዎቼ ላይ መመቻችሁ ምናምን ይሄን አካውንት ሰብስክራይብ አድርጉት። እስኪ ጉዱን እንየው የዚህን ልጅ እስኪ አይሽ አስገብተን ምን እንደሚሆን እንየው እስኪ እንየው እስኪ ሰው ነች አባቴ። ሁላችሁም በማርያም ሰብስክራይብ አድርጉት እሺ። ትመችኛላችሁ፣ ወዳችኋለሁ። እመቻችሁ አራዳጆች።